ሰማያት ኢየሩሳሌም አምሳል በጽሞናና በፍርሃት የእግዚአብሔር ሰላም ከእኔና ከእናንተ ጋር እንዲሆን ጸልዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም ቤተክርስቲያንን ዳግም መከፈት አስመልክቶ በደብሩ የሰበካ መንፈሳዊ አስተዳደር ጉባኤ ወይም ባላደራዎች የተላከ ለሁሉም የቤተክርስቲያኗ አባላት የተላከ የጥሪ መልእክት። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰውም በጎ ፈቃድ። የሉቃስ ወንጌል ምዕራፍ 2 ቁጥር 14። የተወደዳችሁ የርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም ቤተክርስቲያን ካህናትና ምእመናን በሙሉ በሰላም አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታችን ይድረሳችሁ።
የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደቱ ዜና ወይም ገና ሁላችን በሰላም እንድንኖርና በአንድነት እንድናመልከው ያስታውሰናል። የጌታ ልደት ሕዝብና አሕዛብን አንድ ያደረገ ምድራውያንና ሰማያውያን አንድ ሆነው ለእግዚአብሔር ምስጋና ያቀረቡበት የፍቅርና የሰላም በዓል ነው። በክርስቶስ አንድ መንጋ ወይም ቤተሰብ የሆን ሁላችን ይህን ጌታ በልደቱ የገለጠውን የፍቅርና የሰላም በረከት በሕይወታችን ልናንጸባርቅ ይገባናል። እኛ ሁላችን ከሰባ ሰገል ወይም የጥበብ ሰዎች የምንማረው ብዙ ነገር አለ። ሰባ ሰገል ከሩቅ ሀገር ብዙ ተጉዘው መጡ። የሰማይና የምድር ጌታ በቤተልሔም ሀገር በበረት ተኝቶ አገኙት፣ ሰገዱለት፣ አምሃ ቀረቡለት፣ በፍጹም ደስታም ሐሴት አደረጉ። በቅርብ የነበሩ አይሁድ ግን አላወቁትም ነበር፣ የልባቸውንም በር አልከፈቱለትም ነበር። ነገር ግን ሁላችን ክርስቲያኖች ጌታ ሰው በመሆን ወደ ገለጠልን የማያልቅ ቸርነቱና ፍቅሩ እንቀርብ ዘንድ የልባችን በር በሃይማኖት ሊከፈት ይገባዋል። ብዙዎቻችሁ እንደምትገነዘቡት በደብሩ ውስጥ የተፈጠረውን ችግርና ወቅታዊውን ሁኔታ አስመልክቶ የቻሪቲ ኮሚሽን ማሳሰቢያ ሰጥቷል። እኛም የደብሩ ሰበካ መንፈሳዊ ጉባኤ አባላት ወይም ባላደራዎች የኮሚሽኑን ማሳሰቢያ በሙሉ ልብ የተቀበልን ሲሆን በሁሉም የቤተ ክርስቲያኗ አባላት መካከል አዎንታዊና ገንቢ ውይይት እንዲደረግ አስፈላጊውን ሁሉ ለማመቻቸት አቅደናል። ልባዊ የሆነ እውነተኛ ውይይት ችግሮችን ለመፍታትና ወደ እውነተኛ አንድነት ለመድረስ የመጀመሪያ እርምጃ መሆኑን እናምናለን። ስለዚህ ያለፈውን ወደ ኋላ በመተው በመጪው የአውሮፓውያን አዲስ ዓመት ሰላማዊ በሆነ ውይይት ችግሮችን ለመፍታትና ልዩነትን ለማጥበብ ሁላችሁም የቤተ ክርስቲያኗ አባላት ትብብር እንድታደርጉ የሰበካ አስተዳደር ጉባኤው ያሳስባል። ከሁሉም በላይ ልዩነት ተወግዶ ፍቅርና ሰላም የታወጀበትን ልደተ ክርስቶስን በመናስብበት በዚህ ሰሞን በክርስቲያናዊ የፍቅር መንፈስ በሰላምና በእርቅ ወደ አንድነት መምጣት የሁሉም አባላት ምኞትና ፍላጎት እንደሆነ ጥርጥር የለውም። ይህ ክርስቲያናዊ የሰላምና የፍቅር መልእክት የቅዱስ ወንጌል አብይ አስተምህሮ ከመሆኑም በላይ ቤተክርስቲያናችን ልትተዳደርበት በዚህ ሀገር ከመሰረተችው ትራስዲድ 1992 ላይ በግልጽ የተቀመጠ የቤተክርስቲያኗ ዋና ዓላማ ነው። ለታቀደው ክርስቲያናዊና ሰላማዊ ውይይት ሂደት እንዲረዳ የሰበካ አስተዳደር ጉባኤው ወይም ባላደራዎቹ የርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም ቤተክርስቲያን እሁድ ታኅሳስ 20 ቀን 2006 ዓመተ ምህረት ወይም 29 ዲሴምበር 2013 ለጸሎት እንድትከፈት ልዩ የጸሎት አገልግሎት ከጧቱ 5 ሰዓት ወይም 11 AM እንዲጀመር አቅዷል። ስለዚህም ሁላችንም በዕለቱና በሰዓቱ በቅጽረ ቤተ ክርስቲያኑ ተገኝተን ስለ ሰላም አብረን እንድንጸልይ በቅድስት ቤተ ክርስቲያን ስም ጥሪያችንን እናስተላልፋለን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ክብር ለእግዚአብሔር በአርያም ሰላምን በምድር ለሰው በጎ ፈቃድ የሚለው የልደቱ ዋና መልእክት ለሁላችንም ለክርስቲያኖች እጅግ በጣም ጠቃሚ እንደሆነ እሙን ነው። በተለይም ሰላም በምድር
ለሰውም በጎ ፈቃድ የሚለው ቃል ችግሮችን በሰላም ለመፍታት በጋራ እየሰራን ለዚሁ ጥረት መሳካት ዋና መሰረቱ ጸሎት ነውና ሁሉም የቤተ ክርስቲያኑ አባላት ስለ ሰላም እንዲጸልዩ የቤተ ክርስቲያኗ በር እንዲከፈት ያስፈልጋል። አዎንታዊና ገንቢ ውይይት ለማድረግ መተማመንና መግባባት እንደሚያስፈልግ የታወቀ ነው። በእምነት የሚያደርጉት ጸሎት ትርጉም ያለው ግንኙነት ለማድረግም መሰረታዊ ነገር ነው። ስለሆነም የክርስቶስ አካል የሆነች አንዲት ቤተክርስቲያን አባላት ይሆን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን አብረን የምንሰራበትን ሁኔታ ለመፍጠር በእምነትና በጸሎት ሆነን በኦርቶዶክሳዊ ሃይማኖት የአንድነት መንፈስ መተባበር ወሳኝነት ያለው ነው። በጸሎት የጸኑ ክርስቲያኖች የልዩነትንና የጥላቻን ቁስል ለመፈወስ እርስ በርስ የመተማመንና የአንድነትን መንፈስ ለማስፈን እንደሚችሉ ይታወቃል። ይህም በመጪው የአውሮፓውያን አዲስ ዓመት ለምናደርገው አዲስ የሰበካ መንፈሳዊ አስተዳደር ጉባኤ አባላት ወይም የባላደራዎች ምርጫ እጅግ በጣም ወሳኝ ነገር ነው። ከዚህም በተጨማሪ ከጥር 2006 ዓመተ ምህረት ወይም ጃንዋሪ 2014 ጀምሮ ለሁሉም የቤተ ክርስቲያኑ አባላት ክፍት የሆነ ስብሰባና የውይይት መድረክ እንዲከፈት ታቅዷል። በዚህም ሁሉ አቀፍና አዎንታዊ በሆነ መንገድ ስለ ቤተ ክርስቲያናችን ወቅታዊ ሁኔታ በዝርዝር ለመወያየት ሁሉንም እንጋብዛለን። በሌላ በኩል የሰበካ መንፈሳዊ አስተዳደር ጉባኤ ወይም ባላደራዎች ከሁሉም የቤተ ክርስቲያኑ አባላት ማንኛውም አይነት አስተያየት ወይም ቅሬታ ለመቀበል ዝግጁ መሆናችንን እንገልጻለን። ስለዚህ አስተያየት፣ ቅሬታ ወይም ጥቆማ ያላችሁ የቤተ ክርስቲያኗ አባላት በሙሉ በታወቀው የቤተ ክርስቲያኗ የፖስታ ሳጥን Ethiopian Orthodox Tewahedo Church, St. Mary of Debrecen, P.O. Box 42200, London, SW8 3WN በመላክ የምትችሉ መሆኑን በትህትና እንገልጻለን። ስለዚህ ሁሉንም አባላት በማስተባበር ስለ ሰላም አብሮ ለመጸለይና ለዘላቂ ሰላም በጋራ ለመስራት የቤተ ክርስቲያኗ አባላት በሙሉ በተቻላችሁ ሁሉ እንድትተባበሩን በትህትና እንጠይቃለን። መልካም የልደት በዓል ለሁላችሁም እንዲሆን እየተመኘን በርዕሰ አድባራት ለንደን ደብረጽዮን ቅድስት ማርያም ቤተክርስቲያን ለጸሎት እንድትመጡ ሁላችሁንም እንጋብዛለን። ቦታው ቤተክርስቲያን እንደመሆኑና ጥሪውም ለጸሎት በመሆኑ የስድብ ጽሑፎች፣ መፈክሮች፣ የድምጽ ማጉያና ሌሎች ለጸሎትና ለአምልኮ የማይረዱ ነገሮችን ይዞ ወደ ህንጻ ቤተክርስቲያኑ መግባት የማይፈቀድ መሆኑን በትህትና እናስታውቃለን። ወደ ህንጻ ቤተክርስቲያኑ የሚገባ ማንኛውም ክርስቲያን ሁሉ ሥርዓተ ጸሎቱን በጸጥታ እንዲካፈልም እናሳስባለን። ከዚህ ውጭ ሆኖ የሚያውክና የሚረብሽ ቢኖር ግን ቤተክርስቲያኑን በሰላም እንዲለቅ የሚጠየቅ መሆኑን እንገልጻለን። የሰላም አምላክ ሰላሙን ያድለን። የርዕሰ አድባራት ለንደን ደብረጽዮን ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰበካ መንፈሳዊ አስተዳደር ጉባኤ ወይም ባላደራዎች። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ።